ከሰኞ እስከ ሐሙስ ዓለምን የቀየሩ 4 ታላላቅ ቀናት። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መስቀሉ ከመሄዱ በፊት በእነዚህ ቀናት የፈጸማቸው ምስጢራት ምን እንደሆኑ ያውቃሉ? ሰኞ ዕለት በማይበላ በለስ ላይ የተከናወነው አስገራሚ ታምር። ማክሰኞ በቤተ መቅደስ የተሰጠው ጥልቅ ትምህርት። ረቡዕ በይሁዳ ክህደትና በማርያም መዓዛማ ሽቱ የታጀበው ያ ስሜት ቀስቃሽ ታሪክ እና በመጨረሻም ሐሙስ የዓለም ፈጣሪ ዝቅ ብሎ የፍጥረቱን እግር ያጠበበት ጌታ የሎሌውን ብርክ የዳሰሰበት ያ አስደናቂ ሌሊት። በዚህ ቪዲዮ ውስጥ ከሰኞ እስከ ሐሙስ የተከናወኑትን ታላላቅ ክንውኖች፣ የሕጽበተ እግር ምስጢርና ጴጥሮስ ሆይ እግርህን ካላጠብኩ ከኔ ጋር ዕድል የለህም የሚለውን ትእዛዝ ጥልቀት በጥብቅ የታሪክና የመጽሐፍ ቅዱስ ማስረጃዎች እንመለከታለን። ይህን ታሪክ ከሰሙ በኋላ ስለ ሰሙነ ሕማማት ያለው እይታ ይቀየራል። ይህ መንፈሳዊ ጉዞ ለሌሎችም በረከት እንዲሆን ቪዲዮውን አሁኑኑ ላይክ በማድረግ ጀምሩ። በየቀኑ የሚከናወኑትን ምስጢራት አብረን እንድንመረምር ደግሞ ሰብስክራይብ ማድረጉን እንዳይረሱ። አሁን ቀጥታ ወደ ሰኞ ምስጢር እንለፍ። ከሰኞ ጀምሮ ያለው ጉዞ የመከራ ብቻ ሳይሆን የታላቅ ትምህርት መንገድ ነው። ሰኞ ዕለት ጌታ በበለስ ላይ በፈጸመው ፍርድ ግብዝነትን አስተማረን። ማክሰኞ የጥበብ ምንጭነቱን አሳየን። ረቡዕ ደግሞ በክህደትና በምስጋና መካከል ያለውን ልዩነት አሳየን። ታላቁ ሐሙስ። ይህች ዕለት የሐዲስ ኪዳን ሐሙስ ትባላለች። የኦሪቱ መሥዋዕት አብቅቶ አማናዊው የሐዲስ ኪዳን መሥዋዕት ለዓለም ድህነት የተበሰረባት ቀን። ጌታችን ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን ሐዲስ ኪዳን ነው ሲል አዲስ ተስፋን አበሰረ። ነገር ግን በዚያች ሌሊት የተከናወነው የሕጽበተ እግር ሥርዓት ግን ከማንኛውም በላይ የሰው ልጅን አእምሮ የሚገዛ ነበር። መምህር ሲሆን የደቀ መዛሙርቱን እግር አጠበ። ጌታ ሲሆን እንደ ባሪያ ዝቅ አለ። ይሁዳ አሳልፎ እንደሰጠው እያወቀ እንኳን ፍቅርን ሲያስተምረን እግሩን አጠበው። ዛሬስ በቤተ ክርስቲያናችን የምናየው የወይራና የወይን ቅጠል ምስጢር፣ የካህናቱ ዝቅ ማለትና ይህ ታላቅ ሥርዓት ምን ይነግረናል? ዝርዝሩን አብረን እንይ። ሰሙነ ሕማማት። ሰሙነ ሕማማት ተብሎ የሚጠራው ወቅት ከአብይ ጾም መጨረሻ ከሆሳዕና ዋዜማ ጀምሮ እስከ ትንሣኤ ባሉት ቀናት ውስጥ ያለው ሳምንት ነው። ነቢዩ ኢሳይያስ ይህንን ወቅት አስመልክቶ በመንፈስ ቅዱስ መሪነት እርሱ በእውነት ደዌያችንን ተቀበለ ሕማማችንንም ተሸከመ በማለት የነገረን የሕማማቱን ምስጢር አስቀድሞ ተናግሯል። በዚህም መሠረት በኋላ